نقول بيننا وبينهم سلف، بيننا وبينكم الكتب. كان أحمد يقول البدع بيننا وبينكم الجنائز. اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. وقرن في بيوتكن ولا تبرجن تبرج الجاهلية الأولى. ورجل طلبته امرأة አንድ ሴት ደግሞ አንድን ወንድ ፈለገችው። ዛሬ ሳይፈለጉ ነው ወንዶቹ የሴቶችን ኮት ተከትለው የሚሄዱት አይደል? አላህ ይጠብቃል። በ50 ብር ገዝታ ያመጣችሁን ጫማ ስታስዋረን ተከትሏት ሄደው፣ በ100 ብር ገዝታ ያመጣችሁን ማስቲካ ስታስጮህ ነው ተከትሏት ሄደው፣ በ2000 በ3000 የገዛችሁ ሞባይሏ ሲጮህ ነው አንገቱ እስኪሰበር ድረስ ይዞራል። እንደዚህ ይዞራል። ከኋላ ሌላ ሰው መጥቶ ሞባይሉን ሊወስድበት ይችላል። እሱ አይሰማኝ። ይሄ ፍትና ነው፣ ፍትና ነው። የሴቶች አደጋ ነው። ተጠንቀቁ። በምንም እንዳትገናኙ። ታክሲ ውስጥ ራሱ ወንድ ለወንድ ሴት ለሴት አስቀምጡ። አትተሻሽ ከሷ ጋር። በሽታ ያለባቸው ወንዶችም ሴቶችም አሉ። ሴት እዛ ያለ ዘላ ወንዶች ጋር ትመጣለች። ሂጂ እዛ ቁጭ ምን ትሰራለች እዚህ? አውዝ ቢል አላያችሁም? አንዳንድ ቤት ስትገቡ ዘላ ወንዶች ጋር ሳሎን ትመጣለች። ሴቶች ውስጥ አሉ። ምን ፈልገሽ ነው? የወንዶችን ሽታ ለምዳለች እዚህ። አንዳንድ ወንድ ከወንዶች ጋር መቀመጥ ዘሎ ሴቶች ጋር ሳሎን ይገባል። ምን ፈለክ? የሴቶች ሽታ ነው የሚመቸው፣ ወንዶች አይመቸውም። ተቀላቅሎበታል። ይሄ አደጋ ነው፣ ከፍተኛ ሙሲባ ነው። وقرن في بيوتكن ولا تبرجن تبرج الجاهلية الأولى. وقرن في بيوتكن ولا تبرجن تبرج الجاهلية الأولى. ቤታችሁ ላይ ጽኑ፣ እንደማህየዋን እንዳትገላጽለት ይላል። يا نساء النبي لستن كأحد من النساء إن اتقيتن فلا تخضعن بالقول فيطمع الذي في قلبه مرض وقلن قولا معروفا. በለሰለሰ ቃላት እንዳታወሩ። ቀልቡ ላይ በሽታ ያለበት ሰው ደስ ይለዋል አለ። አንተ ስትለው ይነካል። በቃ ይሄ ዝቡት በሽታ ያለበት ሰው ድምጿን የሆነ ወረዳ ስታወራ ደስ ይለዋል፣ ይደሰታል። እንዳታርጉ አለ አላህ። فيطبع الذي في قلبه مرض على الله. በቀልቡ በሽታ ያለበት ሰው ደስ ይለዋል። ከሴቶች መቀላቀል፣ አብሮ መሆን፣ አብሮ መንገድ መሄድ አይቻልም፣ ሐራም ነው። ተጠንቀቁ። ወረጁሉ እንዳሉ አለበት ምርአቱን ዛቱ መንስቢን የጥሩ ጎሳ ቤተሰብ የሆነች ጎሳዋ እንዲህ የሚባል ምትባል በጣም የተወደደች ጎሳዋ ከፍ ያለ ሴት ፈለገችው። ወጀማል እንዲሁ ቆንጆ የሆነች ለዛው ሁለት ነገር ተዋልቶበታል። ጎሳዋ ምርጥ ነው፣ ቆንጆም ነች። ያቺ ሴት ፈለገችው። ፈቃላ ኢኒ አኻፉላህ አላት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ አላህን እፈራለሁ ያላት ሰው የዛን ቀን አላህ በጥላው ስራ ያደርገዋል አሉ። የት አለ የእንደዚህ አይነት ጀግና? የት አለ? ዛሬ ኮቻቸውን ተከትለን አይደለም እንሄደው። ውጭ ዘመድ ጋር ነው ስልክ ላክልኝ። ምን አይነት ስልክ? ፌስቡክ ቴሌግራም ማይበትላል። ምን ፈልጎ ነው? ማየት ይፈልጋል። በቃ ሴቶቹን ያጣራል። ሀታ የዝሙት ፊልም የሚያዩ ሙስሊሞች አሉ። ይሄ ቀልባችን ላይ ኩብርን አላህ ሀትም እንዳያደርግብን እንጠንቀቅ። በተለይ ቁርአን የምንቀራ ዲን የምናቅ ሱናን የምናቅ ዳዋ የምናደርግ ሰዎች ፌስቡክ ላይ የሚመጡ ሴቶችን አላህን እንፍራ። አይቻልም፣ ሐራም ነው። ኢማናችን እንገባባል። እነዚህ ወደ ዝሙት ወደ ጀሃነም የሚጣሩ ናቸው። ከዲጃ ፋጡማን ብትሆን ተጠንቀቅ፣ የጀሃነም ተጣሪ ነች እቺ። ባበላሸችው ሁላ አላህ የቂያማ ቀን ይጠይቃታል። ይሄ ቴሌግራም፣ ፌስቡክ፣ ቲክቶክ እያሉ የሙስሊም ሴቶች ድራማ ይሰራሉ። መኝታ ቤት ቁጭ ብሎ ሸወደኝ እያሉ ይሰራሉ። በጀሃነም የሸወችው በጀሃነም ነው የሸወደሽ። አላወቅሽም አንቺ ሞኝ፣ አንተ ሞኝ። በጀሃነም እኮ የተሸዋወዱት ሸወድኩት እያሉ እየተሳሳሙ ፈቶ አንስተው ይልካሉ። እወድሻለሁ ወድሃለሁ እያሉ ማለት ነው። ሀዛ ሙንከር ነው። ይሄ አላህን የሚያስቆጣ ነብዩን የሚያስቆጣ ኢማን የሚያስገፍት ተግባር ነው። ቲክቶክ የሚሉት ቴሌግራም፣ ፌስቡክ ተጠንቀቁ። አላህ ልትፈሩ ይገባል። የሙስሊም ጋጠወጥ ሴቶች በዙ በአሁኑ ሰዓት። አላህ ሂዳያ ያስጣቸው፣ ካልሆነ ደግሞ አላህ ታምሩን ያሳያቸው፣ ጀርባቸውን ያምግልላቸው ነው የምንለው። ሙስሊም ሴቶችን እያበላሹ ነው። ሙስሊም ወንዶችን እያበላሹ ነው። አላህ ሂዳያ ያስጣቸው፣ ካልሆነ ምላሳቸውን አላህ ያምግልላቸው። ወንዶችን ወደ ጀሃነም የሚጣሩት ይሄ ነው የምንላቸው። ሚዲያው ፈሳድ ነው። በቃ ሂጃብ ለብሳለች፣ በዲን ያልደራደርም ትላለች። አላህ በጀሃነም ያደራድርሻል። እንዲህ አይነት ድርድር የለም። ምን አይነት ዲን ነው የወሰድሽው? ይሄ የአባሽ የሱፊ የሱሩሪ የቁጥቢ የኢኽዋን ዲን ይዞ ሴቶች ፌስቡክ ላይ ይረብሻሉ። ሀታ ዳዋ ያደርጋሉ። ዳዋ ማድረግ አይቻልም። ሴቶች አርበሽ ቤት ውስጥ ቁጭ በይ። ሴት ለሴት ማስቀራት ትችላለች። ፊቷን ከፍታ ቴሌቪዥን ላይ ልታስቀራ ቃል አላህ ወቃል ረሱል ቃል ሰለላሁ ትላለች። እሷ ጀናዛ ነች። እንደዚህ አይነት ሴት እንዳትፈቅዱ፣ ቢላህ አለይኩም እንዳትፈቅዱላቸው። ወደ ዝሙት እኮ ነው የሚጣሩት። ይሄ ወንዱ ሐዲሱን ሳይፈልግ እሷ ላይ አፍጥጦ ምን እንዳለች እኮ አያውቅም። ዝም ብሎ አዑዙ ቢላህ። እንዲህ ነው እንደ ኢማን? እነ ኸዲጃ እነ አይሻ እነ ዘይነብ እነ ኡሙ ኩልሱም እንደዚህ ነበሩ እንዴ? አላሁ አክበር። ወንዶች ባለፉበት አያልፉም ነበሩ። ወንዶች የረገጡትን ቦታ እኮ አይረግጡም ነበረ።
እነ ዑመር እኮ የሴት ድምጽ የሚሰማበት ቦታ አይጠጉም ነበረ። ተመልከቱ ነብዩ አለይሂ ሰላቱ ወሰላም መስጊድ ኢቲካፍ በገቡበት ባለቤታቸው ሊሸኙ ወጡ። ሰሃቦች ሮጥ ብሎ ሰጥ ቁሙ ባለቤቴ ነች ተረጋጉ አሉ ነብዩ አለይሂ ሰላቱ ወሰላም። ሰሃቦች እንዲህ ነበር ጥንቃቄ የሚያደርጉት። ተጠንቀቁ። አባሾች ሴቶች በሚዲያ ዳዋ ያደርጋሉ፣ ኢኽዋኖች ያደርጋሉ፣ ሙመይአዎች ስራ አስኪያጅ እያሉ ሴቶችን ነው የሚቀጥሩት በየቦታው። ተጠንቀቁ። አይቻልም። ሴቶች ወቀርነ ፊ ቡዩቲኩና ቤታችሁ ላይ አድርጉ። የሂጃብ ተካሱን በሂጃብ ላይ መዘናጋት ከወንድ ጋር መቀላቀል ተሳውል አያስፈልግም። በሂጃብ ላይ ቢዘናጉ ከወንድ ጋር የሚቀላቀሉ የሚጨባበጡ ንቃብ ለብሰው የሚረብሹ አሉ። አላህ ሊፈሩ ይገባቸዋል። አላህ ጀርባቸው ነው አመድ የሚያደርጉ። ንቃብ ትለብሳለች፣ አይኗን ታሳያለች፣ እጇን ወርቅ ታሳያለች፣ ከታች ታስጨዋለች። ረብሸኛ የሆኑ ሙተነቅቦች አሉ። አላህ ሊፈራ ይገባል። እነዚህ ራሱ ስርዓት ይኖራቸው ዲኑን እንዳያሰድቡብን። ንቃብ መልበስ ውስጥሽም ሊለብስ ይገባዋል። ከወንድ እንደፈለገች ማውራት የለባትም። ምን አይነት አላህን ማመጽ ነው? ንቃብ ለብሶም ከወንድ ጋር መቀላቀል ድምፅን ከፍ አድርጎ መጮህ አይቻልም። በአልባኒ የሚነግዱ ሰዎች አሉ። ሼክ አልባኒ ረህመቱላሂ ተዓላ ዐለይህ የአላህ ህዝነት በሱ ላይ ይሁን። የእስላም ምሁር ነው። ደኢፍ ሰይውን ለይቶ ያበጠረ በሂጃብ መሰላ ግን ሱና ነው ብለዋል። አንከተለውም፣ እንወደዋለን። ዑለማዎች ክብሩን እየጠበቅን እየወደድ ነው ዱዓ እያደረግን በዚህ ስህተት አንቀበለውም ብለዋል። በአልባኒ እየተንጠለጠሉ ሴቶችን ከወንዶች ጋር የሚቀላቀሉ ንቃብ የሚያስወልቁ ንቃብ ሱና ነው የሚሉ ረብሸኞች አሉ። ተጠንቀቋቸው። እነዚህ ሰዎች ተሳውል አለባቸው። ዩኒቨርሲቲ ንቃቤን አውልቄ ብማር እንዴት ነው ምናምን እኔ ሱና መሆኑን ነው ማውቀው። እሷ እኮ የጠየቀችው ከወንድ ጋር ልቀላቀል አልቀላቀል ነው። ይሄ ሙለብስ ተልቢስ የሚያደርግ ሰው አለ። ሳውዲ የምሰራበት ፊቴን ተሸፍኜ ስዘራ ከለከሉኝ። ሰውዬው አለ ልከበት ወይ ሱና መሆኑን ከወንድ ጋር ልቀላቀል ይሄኝ ወይ ብላ እኮ ነው የጠየቀችው። ካላ አልባኒ እንደዚህ አይልም። በአልባኒ ደባ ነው ይሄ። ሼኹል አልባኒ ሴቶች መንገዳቸው ራሱ ጥጉ ነው ይላል። ያ ሼኽ አልባኒ አለባበስ ሁክም ወይንም ደግሞ ያስቀመጡት መስፈርት የአሁኑ ሙተነቅቦች ራሱ ያፍሩበታል በሳቸው መስፈርት። አቤት ያስቀመጡት መስፈርት እንዲህ ከሆነ የሚሉት ግን በአልባኒ የሚነግዱ ሙለብሶች አሉ። ተጠንቀቋቸው። ይሄ ሚዲያውን ተጠንቀቁ። ቲክቶክ ምናምን የሚባል ሂጃብ ለብሳ ስለመጣች እንዳሸውድሽ ተጠንቀቂ። እንዳሸውድ ተጠንቀቅ። ሂጃብ የለበሰች ዲን ምትነቅ ነች፣ ሙጅሪም ነች። ኮፊያ የለበሰ እንዳይሸውድ። ኮፊያ የለበሰ ሙጅሪም ዲንን ልሸውድ ነው የመጣለ ፌስቡክ ላይ እንዳትሸወድ። እወድሻለሁ፣ እወድሃለሁ፣ ከዚህ በፊት እንደዚህ አድርጌ አላቅም፣ አድርጌ ሞክሬው ተግባብቼ እያሉ የሚቀልዱ አሉ። ገንዘብ ነው የሚሰበስቡት፣ ግን የጀሃነም ገንዘብ ነው የሚሰበስቡት። ሙስሊሙን ኡማ እያሸፈቱ የሚሰበስቡት ገንዘብ አላህ በረካ ያድርግላቸው፣ አላህ ይመልሳቸው። ካልሆነ ጀርባቸውን እንዲቆርጥልን ነው ዱዓ የምናደርገው። አላህም ይረግማቸዋል፣ መላእክቶችም ይረግሟቸዋል፣ የአላህ ባሪያዎችም ይረግሟቸዋል። እንደዚህ አይነት ሰዎች አብዛኛው ሙስሊም በካፍር አይሸወድም ብዙ ጊዜ ስለሚፈራ። ለዚህ ነው ሙብተዲ ላይ ሁሌ ትኩረት የሚደረገው። ግልጽ ይሁንላችሁ። ይሄ ሙብተዲ ነው እስልምናን እየበደለ ነው ሲባል ሰውየውን ከካፊር በላይ ጠልተነው አይደለም፣ ሊገባችሁ ይገባል። የእስላም ልብስ ለብሶ ሙስሊሙን ስለሚሸውድ ነው። ካፊር ብዙ ጊዜ ይሸውዳል እንዴ? ግን ሙስሊሙ ነው መስጊድ ገብቶ መድረክ ይዞ ኢየሱስ ፍቅርን የሰበከ ጌታ ነው፣ የሚቀደመው ደም ነው፣ ችግር የለውም የሚል ሰው ይሸውዳል፣ ሙስሊሙን ይወስድባል። ለዛ ነው ሙብተዲ ላይ አበቅ ተደርጎ የሚወራው። ሙብተዲ አገር አፍራሽ ነው፣ ሙስሊሙን በታኝ ነው። ስለዚህ እንዲህ የሆነች ሴት ጠርታው ፈቃለ ኢኒ አኻፉላህ አላህን እፈራለሁ ያለ ሰው የቂያማ ቀን በአላህ ጥላ ስር ይሆናል። አላህ ከእንዲህ አይነት ሰዎች ያድርገን። መስጊድ ቁጭ ብለን ዳዋ ሰምተህ ውጭ ስትወጣ እንዳትወስድብን ተጠንቀቅ። አይነን ሰበር አድርገው ወይ አግባ። ማግባት ካልቻልክ ጾም። ይሄን ያስቀመጡት ነብዩ አለይሂ ሰላቱ ሰላም። ሴት ተከትሎ መሄድ አደጋ አለው፣ ኢማንን ትወስድብሃለህ። إلى هدى كان له من الأجر مثل أجور من تبعه لا ينقص ذلك من أجورهم شيئا.